እግዚአብሔር የማይወደው የማይፈልገው ጾም እንዳለ ስንቶቻችሁ ታውቃላችሁ? ጾም ብቻውን ከምግብ መከልከል ማለት እንዳልሆነስ ስንቶቻችሁ ትረዳላችሁ? ይህ ትምህርት ብዙ እህቶችን ወንድሞችን እንደሚጠቅማቸው እርግጠኛ ስለሆን ሼር፣ ኮፒ ሊንክ አድርጋችሁ ኮመንት ላይ የተወደደ ጾም እያላችሁ ጻፉልኝ። በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 5 ላይ በእውነት እኔ የምፈልገው ጾም እንደዚህ አይነት ነውን ብሎ ይጠይቃቸዋል። እስራኤላውያን በወቅቱ ጾምን ከምግብ ተከልክለው ይጾሙ ነበር። ነገር ግን ሰዎችን ይገፉ ነበር። ቂም በቀል ከውስጣቸው አልጠፋም ነበር። ኃጢአትንም ይፈጽሙ ነበር። እግዚአብሔር የሚፈልገው ጾም ምን አይነት ጾም ነው ብለን ስናስብ በንስሐ ሕይወት ተመላልሰን የበደሉንን ይቅር ብለን የተቸገሩትን ረድተን አግዘን ውሸትን፣ ትምክህተኝነትን፣ ተንኮልን፣ ፍትወትን ከራሳችን አርቀን በእግዚአብሔር ሕግና ስርዓት ተመላልሰን ብንጾመው ይልቁንስ ቅዱስ ሥጋውና ክቡር ደሙን እየወሰድን እየቆረብን ብንጾመው ጾማችን፣ ጸሎታችን እግዚአብሔር አምላክ ይቀበለናል። ከዛ ውጭ ግን ዝም ብላችሁ የምትጾሙ ሰዎች ከምግብ ተከለከላችሁ እንጂ ጾማችሁ አይባልም። ሆኖም ግን ንስሐ አልገባውም አልቆረብኩም ብላችሁ ጾም ከመጾም እንዳትርቁ። ምክንያቱም በመጾም ውስጥ ደጅ በመጥናት ውስጥ ሁናችሁ እግዚአብሔርን መለመን በእርሱ መታረቅ ከቻላችሁም በዚህ በአብይ ጾም ንስሐ በመግባት ወደ ፈጠራችሁ አምላክ ወደ ሰማያዊ አባታችሁ መቅረብ መለመን መማለድ ይገባል እንጂ ኃጢአት እንደሰራው ንስሐም አልገባው ጾሜንም ጸሎቴንም እግዚአብሔር አይቀበለኝም ብላችሁ በፍጹም ከእግዚአብሔር ቤት እንዳትርቁ። በባለፈው ቪዲዮአችንም አዲስ ቻሌንጅ እንደጀመር ነግረናቸዋል። በዚህ በአብይ ጾም ጸሎትን ሳናቋርጥ ሁሌም በኢትዮጵያ የሰዓት አቆጣጠር ምሽት 3 ሰዓት ላይ በመገናኘት አብረን እየጸለይን እንገኛለን። ጸሎቱ የሚጀምረው እሁድ ምሽት በኢትዮጵያ የሰዓት አቆጣጠር ምሽት 3 ሰዓት ስለሆነ ሁላችሁም የጸሎት መጽሐፋችሁን እያዘጋጃችሁ ነጠላችሁን ለብሳችሁ ድካማችሁን ተቋቁማችሁ አብራችሁን ቁማችሁ ላይቭ ላይ አብረን ብንጸልይ እግዚአብሔር በምህረቱ ይጎበኘናል። ጾመ ነነዌን ዓርብ ረቡዕን ሳንጾም የአብይን ጾም ብንጾመው ችግር አለው ወይ? ንስሐ ሳንገባ ብንጾመውስ እግዚአብሔር ይቅር ይለናል ወይ? ጾማችንስ ይቀበልልናል ወይ? እኔንና ሌሎች ጥያቄዎችን አካትቼ ዩቲዩብ ላይ አስቀምጬላችኋለሁ። ገብታችሁ ተመልከቱት። ቤቱንም ሰብስክራይብ አድርጉ።